በኢትዮጵያ በአጋቾች ታግቶ የቆየው ኬንያዊ ዜጋ 3 ሚሊዮን ሺሊንግ ከተከፈለ በኋላ መለቀቁን ፕሬዝዳንት ዊሊያም ሩቶ አስታወቁም። ሰላም እንደምናረፈዳችሁ፣ ከወሽወሽ ሚዲያ የሰዓቱ መረጃ ልንገራችሁ። የኬንያው ፕሬዝዳንት ዊሊያም ሩቶ ከኢትዮጵያ መንግስት ጋር በመተባበርና በአዲስ አበባ ያሉት አምባሳደራቸውን ባደረጉት ጥረት 3 ሚሊዮን የኬንያ ሺሊንግ ለአጋቾች ከተከፈለ በኋላ ሳሙኤል ጃጊ የተባለው ዜጋቸው መለቀቁን ገልጿል። ሳሙኤል ከሳምንት በፊት በደብረ ብርሃን ከተማ ተቀጥሮ ከሚሰራበት ድርጅት ታግቶ የተወሰደ ሲሆን የኬንያ ኤምባሲ ለኢትዮጵያ መንግስት ጉዳዩን ካሳወቀ በኋላ ድርድሮች መደረጋቸው ተዘግቧል። ዊሊያም ሩቶ 3 ሚሊዮን የኬንያ ሺሊንግ በአጋቾች መጠየቁን ገልጸው ሳሙኤል ይሰራበት የነበረው ድርጅት ክፍያው መክፈሉን ገልጸዋል። ሳሙኤል ከተለቀቀ በኋላ አዲስ አበባ በሚገኘው የኬንያ ኤምባሲ መቆየቱንና ወደ ኬንያ ሄዶ ከቤተሰቦቹ ጋር መቀላቀሉ ሲነገር፣ ሩቶ ዜጎች የሚሰሩባቸው የውጭ ሀገር ድርጅቶች እንደ ሳሙኤል ሁሉ ከታወቀ መንግስት አስፈላጊውን ድጋፍ ያደርጋል ብለዋል።